አታሳልፉ። አንድ ቃል ላካፍላችሁ። እግዚአብሔር የተፈጥሮን ሕግ ሽሮ የሰዎችን ባህል ወግና ልማድ አልፎ ያለ ወረፋ ወዳንቺ ወዳንተ ይመጣል። በመጽሐፍ ቅዱሳችን ላይ በዮሐንስ ወንጌል ምዕራፍ 5 ላይ በዕብራይስጥ ቤተሳይዳ ተብላ በምትጠራው መጥመቂያ የውሃውን መናወጥ የሚጠባበቁ ብዙ በሽተኞች፣ አንካሶች፣ እውሮች፣ ሰውነታቸው የሰለለ ሰዎች በዛ ይተኙ ነበር። የእግዚአብሔር መልአክ አልፎ አልፎ እየመጣ ውሃውን ያናውጥ ነበር። ውሃው በሚናወጥ ጊዜ ግን መጀመሪያ ላይ የገባ ሰው ከየትኛውም አይነት በሽታ ነፃ ይወጣና ይፈወስ ነበር። ነገር ግን ከ38 ዓመት ጀምሮ የታመመ ሰው የሌለው፣ ጉልበት የሌለው፣ ጤና የሌለው አንድ ሰው በዚያ ስፍራ ነበር። የተረሳ የተቀደመ ሰው። ኢየሱስ ወደዚህ ሰው መጣ። እንዲህ ያለው አንተ ሰው ልትድን ትወዳለህን ብሎ ጠየቀው። ሰውየውም እንዲህ ያለ አዎ ጌታ ሆይ፣ ነገር ግን ሰው የለኝም አለ። ውሃው በሚናወጥበት ጊዜ በዚያ የሚያኖረኝ ሰው የለኝም አለ። ጉልበት የለኝም አለ። ኢየሱስ እንዲህ ያለ ተነሳ፣ አልጋህንም ተሸክመህ ሂድ አለው። ሰውየው በዚያ ቅጽበት ተነሳ፣ አልጋውንም ተሸክሞ ሄደ። ለዘመናት የተሸከመውን አልጋ በዛች ቅጽበት ላይ ተሸክሞ ሄደ። የተሸከማችሁን ሰፈር፣ የተሸከማችሁን ቤተክርስቲያን፣ የተሸከማችሁን ቤተሰብ የምትሸከሙበትን ዘመን ኢየሱስ ያመጣል። ተረሳው አትበሉ፣ ሰው የለኝም አትበሉ፣ ጤና የለኝም አትበሉ። ኢየሱስ አለላችሁ። ኢየሱስ ይመጣላችኋል። ከማንኛውም አይነት ነገር ነፃ ያወጣችኋል። በኢየሱስ ስም ይሁንላችሁ።